አያገባህም፣ ዝም ብል፣ አያገባኝም ብለህ ዝም በል። በተቻለ መጠን ስራህን አስተካክልና ወደ ስራ ቦታ እቃህን ይዘህ መሄድ አለብህ። የጥምቀት እኔ ሻንጣዬን ይዤ እንደምንም ብዬ እወጣለሁ። ስለዚህ አንተ አትናደድ፣ ምንም አይምሰልህ፣ ተው፣ ችግር የለውም። እግዚአብሔር የእጃችን ሁላችን እናገኘዋለን። በተረፈ ደግሞ ሸሚዝ፣ ያልታጠበ ሸሚዝ አለ ታያለህ፣ አሳብደዋለሁ። ጥላውን ላኪልኝ እያለኝ ነው። ለጥላውን እልክለትና እብድ እንዲያደርገው አደርገዋለሁ። በተረፈ በቃ ይህን እንዳትነግረው። ወደ ኢትዮጵያ የሚሄድ ሰው ካገኘህ ነገር ያን ሸሚዝ እንድልክ ካለ በፖስታ ቤት እልካለሁ። አሳብደዋለሁ። እሱ እንግዲህ ሰው አገኘው አላገኘው ለወዲያ ሊደርስ ይችላል፣ ላይደርስም ይችላል። እንግዲህ አይታወቅም። ግን አንቺ የምታገኘው ሰው ካለው ትልኪው ደስ ይለኛል። አይ ያን አረገልኝ ምን አረገልኝ የምትይው ነገር ግን ቢቀርብሽ አሪፍ ነው። ከልጁ ጋር በቃ አለ አይደል ያንን የምትፈልጊውን ነገር አነሳሰች ብትላገኘው ደስ ይለኛል። በቃ በእግዚአብሔርም መጥፎ ነው። አንቺ የዛሬው ማየት ሰው የዕለቱ መደሰት ሲዛው ማየት ያለብሽ ኋላ ደግሞ አንቺን ዙረሽ መጠየቅሽ አይቀርም። ይህን አርቀሽ ማሰብ አለብሽ። የሰው ልጅ የተፈጠረው አዙሮ ለማሰብ ነው እና ምንም ነገር ቢናገርህ ምንም አትበለው። ኧረ እኔ አያገባኝም። እኔ ከቻልኩ የራሴን ለመልቀቅ እሞክራለሁ። ምናልባት የኔ መቀመጥ ከሆነ እንደዚህ የሚያደርጋችሁ ብለህ ልቡ ስበረው። ከዛ ቀስ ብዬ እኔ ሰርቼልህ እወጣለሁ። ሪከርድ አሁንም ልልክ ነው። በደንብ አድርጋችሁ ሪከርድ አድርጉልኝ። በደንብ አድርጋችሁ ያዙልኝ። በደንብ አድርጋችሁ ፍረዱኝ። መድኃኒት አበላኝ፣ መድኃኒት አጠጣ እያለች እሷ የምታደርገውን ነገር ነው እኔን አደረገ እያለች የምታወራውና ስሙኝ። አሁን ምልከውን ክፈችልኝ። በማውራት አይደለም የሆነው። ረጋ ቤሱ ይሰራል፣ ችግር የለም። ግን ይሄዳለ ምናምን አት አሁን ሄደሽ ና ልወጣ ምናምን እንዳትዪው፣ እንዳታማክል፣ ሰው ሊያነሳብሽ ይችላል። ይችን ሪከርድ በደንብ ስሙልኝ፣ በደንብ ሪከርድ አድርጉልኝ፣ በደንብ ፍረዱ። ይችን ሪከርድ ስሙልኝ። ክርስቲያን የሆናችሁ በመብርሃን ሙስሊም ሆናችሁ ባላ ይችን ሪከርድ በደንብ አድርጋችሁ ስሙልኝ። ጨርሻለሁ፣ እጨምራለሁ። ልትሰማኛለህ? ፍቅርንማ የትም ይሁን የትም እንደምበቀለው እርግጠኛ ነኝ። በደንብ አድርጌ በገንዘብ ብቻ አይደለም መበቀለው፣ በሌላም ጨምሬ ነው መበቀለው። በተለይ ደግሞ ከእሱ ጋር ጨምሬ የምበቀለው